ማሪ አንዴ ወደዚህ ታይኛለሽ? ቅርታ እሺ ምንም የተፈጠረ ነገር የለም። እሺ የዛኔ ሳለክስ ትቶኝ ስለሄደ ለካ አናዶኝ ነው እንደዛ ያደረኩት። ምንድን ነው ያደረግሽው ነገር ታውቂያለሽ እኮ? አይ ነው አውቃለሁ። እኔ ለምን እንደሚፈጠር ታውቂያለሽ? ሳለክስ ትቶኝ ነው ሄደው፣ አንቺም ዝም ብለሽ ነው ሄድሽው። ለመረዳት አልሞከርሽም እና በጣም ይቅርታ። እዚህ ድረስ ያደርሳል ብዬ አላሰብኩም። በቀል አይደለም። አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ እኮ እቺ ልጅ በእኔ ህይወት ድጋሚ ብትገባ ነገሮች ቢበጠበጡ በአንተ ምክንያት ማን ነው ኃላፊነቱን የሚወስደው? እሷ ካልመጣች ህይወቴ ውስጥ እኔ አስቤ ቀምሬ ማላረገው እኔ እሷ ጋር ካልሄድኩ ሌላ ሰው ጋር ካልሄድኩ አንቺን ብቻ ወድጄ ከተቀመጥኩኝ ምን አጠፋው? ሰው እናንቺን በቀመር አስበው እናንቺን በረበሽ ቁጥር እኔ መጠየቅ አለብኝ? ጥፋተኛ መሆን አለብኝ? መውደዴን ትቻለሁ ማለት ግን አይደለም። ምን ማለት ነው? ምን ማለት ነው? መውደዴን ትቻለሁ አልገባኝ። ከህይወታችሁ እወጣለሁ ነው እንጂ ነገሩ እኮ እሱ መውደድ አቁሜያለሁ ማለት አይደለም። አንቺ ኤክስሽን ፍቅር ነው ማለት ነው። እኔ ኤክስ ፍቅር እስካሁን እንዳለ ነው የምታስቢው? ኦፍ ኮርስ እሺ ታረቀው ምን ታረቅ አክሽ ነው ማለት ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈ። ሰላም እንዴት ናችሁ? የጽጌ ሮያል ፋሚሊዎች እንዲሁም የያቡ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? አለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ሰሞኑን የተፈጠረው ነገር ታውቃላችሁ። ያው በጣም ጽጉም ደብሯታል። እኔም ያላሰብኩት ነገር በህይወቴ ገጥሞኛል ማለት ነው። ጥሩ ነገር አሳልፋለሁ፣ ከጽጌ ጋር አሪፍ ጊዜ ይኖረኛል፣ የመጣብንን ችግር አብረን እናልፈዋለን ብዬ አስቤ ባዘጋጀሁት ፕሮግራም ላይ እንግዲህ በድጋሚ ያቺ ልጅ መታ ህይወታችንን ረብሻው ሄዳለች ማለት ነው። እና እኔ በጣም ብዙ ጊዜ ኮንታክት ለማድረግ ሞከርኩኝ። ጽጉንም አታነሳም ስልኬንም፣ ሄጄም ቤቷም ያለውን ነገር እንትን አልኩኝ። የለችም መሰለኝ ፋሚሊ ጋር መሰለኝ ሄዳለች። በጣም ተጨናነቅ ያለውና ማረገው ላይ ግራ ሲገባኝ ከአንዳንድ እኔ ሄጄ ጽጉን ይቅርታ ብላት ያን ነገር አይታ እንደዛ ያ ነገር ስለመሰላት ይቅርታ ብላት የምትቀበለኝ አልመሰለኝም። እና እኔ ሚሚ ጋር ማለትም ያቺ ልጅቷ ጋር ደውዬላት ያለውን ነገር በራሷ አንደበት እንድታስረዳልኝ ለምኛታለሁ ማለት ነው። ምክንያቱም ይሄ ነገር እኔና ህይወታችንን በጥብጦ ሌላ ነገር ውስጥ እኔና ጽጌን የሚያለያይ ነገር ከሆነ የመጨረሻ ነገር ውስጥ እንደምገባ ነው የነገርኳት እና ማይሆን ነገር ውስጥ ነው የምገባው። ስለዚህ እሷንም አናግሬያት ችግር የለውም ብላኛለች። ላይክ ተስማምታለች። ለምን እንትን እንዳለችኝ አልገባኝም ግን በራሷ አንደበት እኔና እሷ መሀል ምንም አይነት ነገር እንደሌለ ራሷ ታስረዳለኛለች ነው። እንዴት ነሽ? ሰላም ነው አለ። ይኸውልሽ ሚሚ፣ እኔ አሁን ምንም ጭቅጭቅ ምናምን ካንቺ ጋር ሌላ ነገር አልፈልግም። ገባሽ አይደል? የተፈጠረውን ነገር አይተሻል። በቃ እኔና አንቺ መሀል ምንም አይነት ነገር የለም አይደለ? ይሄው በህዝብ ፊት ነው የምነግርሽ። ህይወቴን አትበጥብጪ። በቃ እኔ አሁን በመከራ ያገኘኋት ጓደኛዬ ነች። ገባሽ አይደል? አሁንም ጠርቻታለሁኝ ለአንዴና ለመጨረሻ ጊዜ እኔና አንቺ ማለት ምንም አይነት ነገር እንደሌለ ለራሷ ታስረጅልኛለሽ። ችግር የለውም። የዛኔም እኮ ሳለክስ ተኝ ስሌድ ከደብሮኝ አናደኝ ነው እንደዚህ ያረፈ ፈለገ ባናድሽ ታዲያ እንደዚህ ድረስ ይደርሳል ብያለስኩማ ያስመስልሽ እኮ እዛ አልጋ ላይ ተኝተሽ ራቁትሽን ያስመስልሽ ምናምን እሷ ሌላ ነገር ምትስ እኮ ሙዳባሁ ኻዲ ካንት ኸርኻስ ኻፌር ዲዩ ሙጋዕታይ ችግር ለው እኔ አሁን ሌላ ነገር አልፈልግም። ገባሽ እኮ ምንም እያልኩ አይደለም። ይቅርታ ጠይቄሃለሁ። እዚህ ድረስ የሚደርስ አልመሰለኝም ነበረ። እንዴት ነው እዚህ ድረስ? እንዴት ነው አልጋ ውስጥ ገብተሽ እንደዚህ ራቆትሽን ያስመስለሽ ነው? እሷስ ሌላ ተቀጠና ዲዳኔራ ያቢ። ስለዚህ ታዲያ የኔን ህይወት በመጥጥልብሽ አንቺ ስለታለሽ እኮ ይቅርታ ከርዳ ይችግር ይውልኝ። እኔ አሁን ምንም አይነት ነገር አልፈልግም። ያንቺ ይቅርታ ለኔ ምንም አይሰራልኝም። እኔ እሷ ብቻ እኮ ንገሪልኝ በቃ ትነግሪያታለሽ ያለውን ነገር እኔ ከኔ ጋር ሰላም እንድትሆን ከዚህ በኋላ በፈጠረሽ አምላክ ይዤሻለሁ። እኛ ይውስ አትክም። እሺ አልገባም በቃ በፈጠረሽ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር። እንዴት አይደርስም እንዴ? አልጋ ውስጥ ገብተሽ ሌላ ነገር እያደረግን እኮ ነው የመሰላት እኮ እንዴ። እያየች እሷስ እንደዛ ብላ ነው አማራው እንዴ የምትሄደው? እንዴት አታምንም? እና እንዴት ብላ እንድታስብ ነው የፈለግሽው? እሺ በቃ ይቅርታ፣ ችግር የለውም አስረዳታለሁ። እኔ ሌላ ነገር አልፈልግም እኮ ችግር የለውም። ልከርዳ ጸገሜ ሁሉን አሁን ተስማምተን ነው የመጣሽው አይደል? እኔና አንቺ ማለት ምንም አይነት ግንኙነት የለም።
ያላ ማይታለች እኮ እሷም ራሱ። ስለዚህ ትነግሪልኛለሽ። እሷ ያየችው ማይላ ነገር ነው። ተናዳ መሰለኝ እስከዛሬ ተለያየ ማለት ነው። እሺ ይቅርታ እነግራታለሁ፣ ችግር የለውም እኮ በቃ አሁን ትመጣለች። በህዝብ ፊት እኔና እሷ መሀል እንዳትገቢ ቃል ትገቢልኛለሽ። በቃ አልፈልግም። እኔ ህይወቴን አትበጥብጪ። እሺ ሌላው ትርፍ ነው። ቤተሰብ በቃ እንደዚህ እንደሰማችሁት ነው እንግዲህ። እኔ ጋር ምንም አዲስ ነገር የለም። ከእሷ ጋር ምንም የተፈጠረ ነገር የለም። በመሀል እየመጣች ነው የበጠበጠች የነበረችው። አሁን ራሷ ይቅርታ ጠይቅልሃለሁ፣ ችግር የለውም ከዚህ በኋላ ህይወታችሁ ውስጥ አልገባም ብላኛለች። ሰምታችኋል። ጽጉ ስትመጣ ራሷ ያለውን ነገር ትነግራታለች ማለት ነው። ደግሞ ሃፒ በርዝዴይ ያለ እሷን እንኳን ቀን የምታውቀውም አይመስለኝም እኔ ስለማስታውሰው። አሁን እያኮረፍከኝ ነው እንዴ? አሁን መኳረፍ ነው ልደት አይደል? በልደት ቀን ልደትስ ቢሆን እሺ ሃፒ በርዝዴይ። ለማንኛውም ቴንክ ዩ እንኳን ተወለድክ። እኔም በሰላም ነው ልደቴን ማክበር የምፈልገው። ገባች አልኪ በሰላም እኮ አንቺ ኖርሽ አይደለም ምን ልደቴን ማከብረው እኮ በሰላም በርዝዴይ ሀክ ተከበርሲ ሃፒ በርዝዴይ ለካለሁ ከነግራይ እኮ ቴንክ ዩ ሶ ማች ዳትስ ኢት በቃ ሌላ ወራ ያስፈልጋል። አይትፈሪ ያቢ በቃ ትንኪኝ በቃ ጨረስን እኮ የተስማማንበት ጉዳይ አለ። እሱን ጉዳይ ስትመጣ ታውራታለሽ። ችግር የለውም እነግራታለሁ፣ ግን በልደት ቀን እንደዚህ መሆን የለበትም። ችግር የለውም ልደቴ ይሆናል አለና ችግር አይደው ማይንድ ላይክ አይመለከትሽም። እኔ ልደቴ ሙሉ ነገር እሷ ብቻ ነች። ይሄን እያወቅሽ ነው ያለው ታውቃለህ። ለኔ እንደሆነ ታውቃለህ። ለኔ ምን አሁንም እኮ አስረዳታለሁ እኮ ነው ያልኩት። ችግር የለውም ከእናንተም ህይወት ወጣለሁ፣ አይቻችኋለሁ ምናምን በቃ እኮ አለቀ። ሌላ ነገር አልወድም ማለት አይደለም ነገሩ። ምን አልወድም ማለት አይደለም ነገሩ። ምንድነው አልወድም ማለት አይደለም ማለት ስርዓትሽን ያጀን ሴትዮ አሁን ሌላ እኮ በቃ አለቀ። ከህይወት ውጭ በቃ አለቀ እኮ ወጣለሁ እኮ ያሉት እና አትወዳጅኝ ነው ምንድነው ነገሩ? ሚስት አለኝ ሴትዮ ጤነኛ አይደለሽ? ቢኖርስ ወዳለሁ እኮ ነው ያልኩት። እኔ አልፈልግም በመድኃኒዓለም ተስማምተን የመጣን ነው አይደል? አሁን እዚህ ሐሳብሽን እንዳትቀይሪ እኮ ሐሳብሽን እንዳትቀይሪ። አይቀየርኩኝ ከነግራያ እኮ በቃ እንዳትቀይሪ ሐሳብሽን። አይቀየርኩኝ ከረዳያ እኮ ከያቢ እንደዚህ ጸባይ ከብጣዕሚ ከተቀየርካ በስም ለምን ማትመጣው? እቺ ደግሞ ለምንድን ነው ይሄን ያህል ጸባይ ነው የተቀየረ? በቃ አልፈልግም ዝም በይ። ስትመጣ ትነግሪያታለሽ። ጭራሽ እንዳስረዳትም ትፈልጋለህ፣ ዝም እንድልም ትፈልጋለህ። አስማምተን የመጣሽው አይደለ? በቃ አለቀ። ስለዚህ ትታወሪ እኮ በቃ አለቀ። ሐሳብሽን እንዳትቀይሪ። እሷ ስትመጣ ሐሳብሽ እንደፈጠረሽ አምላክ ይችላል። ለምንድን ነው የምቀይረው? አልቀይርም። በቃ እሱ ነው ፈልገው ነው እነግራታለሁ እኮ ተነግሪያታለሽ። በልደት ቀን ማስከፋት አልፈልግም። እሱን ተይው፣ ፖለቲካሽን ተይው። አልፈልግም። ያን ፖለቲካ ነው ደግሞ የምታወራው? በልደት ቀን ምናምን እሱን ተይው። አልፈልግም እኮ በልደት ቀን እኔ ማስከፋት አልፈልግም። አንተን ገባህ አይደለ? ለምን አትረዳኝም አንተስ? ትመጣለች። እየመጣች ነው በቃ እንዴ ስራ አለኝ። እኔም ልሄድ እኮ ነው እኮ። ትመጣለች። አንድ አፍታ ታስረጅልኛለች፣ ትይዣለሽ። በቃ እኮ ደውልላት። ቆየች በጣም እንዴ አቢ ምን ሆነሽ ነው? እናንተ መጠበቅ አለብኝ እንዴ እኮ። ትመጣለች፣ ትይዣለሽ። በቃ አለቀ። ወሬ አያስፈልግም። ይቅርታ ጠይቂልኛለሽ። አለቀ። ሲጀመር አትቆጣኝ እሺ? ይቅርታ ያው መጣች። ባለማሽ ያ ነገር እንዳትከፋፍል እንደው በመድኃኒዓለም ነገር ያለው አስረዳታለሁ። የተፈጠረው ነገር ምንም አሁን እዚህ ጋር ጸብ ምናምን ነገር አይደለም። በቃ እኔና እሷ መሀል ምንም አዲስ ነገር የተፈጠረ ነገር የለም። ስለዛኛው ጉዳይ ሁሉንም ነገር ከኔ አፍ ከሚሆን እራሷ ታወራሻለች፣ ትነግርሻለች። አለቀ በቃ። እኔ በጣም አሞኛል። ጥሩ ነው ላይ አይደለም እንደምታይ እና መስማት የፈለኩትና እዚህ ድረስ የመጣሁበት ምክንያት ሁለታችሁ ምን ነበራችሁ? ምን አይነት ሪሌሽንሺፕ ነበራችሁ? ምን ያህል ጊዜ ነው የቆያችሁት? ምንድነው በዚህ ልክ የነበራችሁ ግንኙነት ምንድነው? እንደነገርኩሽ ነው ዙኩ። ያው እሷ ፊትም ነገርሻለሁ፣ ከዚህ በፊትም ሁሉንም ነገር ለማስረዳት ሞክሬያለሁ። አንቺ አልተረዳሽኝም። ገባሽ አይደለ? እኔና እሷ የዛሬ 3 አመት አሸንዳ በዓል ተገናኘን። ትንሽ ጊዜ ነበረን አብረን ያሳለፍነው። ትንሽ ጊዜ ነበረን። ያቺን ነገር አብራራልኝ። አሁን እኔ አልገባኝም። እሷን ታብራራልኝ ነው የምፈልገው። ምን ነበራችሁ? ይሄን ያህል ለግል የሚያስወራ ነገር ሪሌሽንሺፓችሁ ምን ቢሆን ነው ይሄን ያህል እኔ የተጠበጥኩት?
ይሄን አንድ ሩም ውስጥ እስከ መገኘት ድረስ ያደረሳችሁ ነገር ምንድነው? ይኸውልሽ ሩም ውስጥ አትጠገኝ። ላስረዳት። ቆይ የዛን ቀን ለክ ተናድጄ ስለነበረ ነው እንደዛ ያደረኩት። ማሪ አንዴ ወደዚህ ታይኛለሽ? ቅርታ እሺ። ምንም የተፈጠረ ነገር የለም። እሺ የዛኔ ሳለቅስ ትቶኝ ስለሄደ ለካ አናዶኝ ነው እንደዛ ያደረኩት። ምንድነው ያደረግሽው ነገር ታውቂያለሽ እኮ? አይ ነው አውቃለሁ። እኔ ለምን እንደሚፈጠር ታውቂያለሽ? ሳለቅስ ትቶኝ ነው ሄደው። አንቺም ዝም ብለሽ ነው ሄድሽው። ለመረዳት አልሞከርሽም እና በጣም ይቅርታ። እዚህ ድረስ ያደርሳል ብዬ አላሰብኩም። በቀል አይደለም። አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ ለተፈጠረው ነገር። እና ፕላስ ደግሞ መስማት የፈለኩት ሁለታችሁ ምን ነበራችሁ? ሚስቱ ስለሆንሽ አንቺ እኔ ነገር ብዬ ማውራት አልፈልግም። ስለዚህ ከባድ ነገር አላችሁ ነው ነበራችሁ ማለት ነው። ምንም ከባድ ነገር ይቅርታውን ከመቀበል በፊት ምንድን ነበራችሁ? አታስረዳኝ እያለች ነው እኮ እሷ ታስረዳኝ እያለች ነው አይደለ? ብታስረዳኝ ደስ ይለኛል እኮ። ለምንድን ነው የማስረዳችሁ? እኔ ማስረዳት እችላለሁ። ቆይ ማሪ ልንገርሽ፣ ኤክሱ ነኝ አይደለ? ኤክስ የሚባልም ነገርም የለም ሚሚ። አንተ ምን ነው እኮ በቃ ሌላ ነገር ማታስመስዩ ነው። አሁን እኮ አታስመስዩ ሌላ ነገር ፕሊዝ። አይደለም ዛሬ በልተት ቀን እኔ መጨቃጨቅ ምንም አልፈልግም። እሷን ማስረዳት ነው አይደለ? የባለፈው የተፈጠረው ነገር በስህተት ነው። ይቅርታ ማሪ። እሺ የተፈጠረው ነገር አይደለም መስዋዕት ይፈልጋል። ከዚህ በፊት ምን ቢኖራችሁ ነው በዚህ ልክ የምትዳፈሪው ነው? በዚህ ልክ የተዳፈርሽው እኮ እሱ የሆነ ነገር ስለሰጠሽ ነው። ይኸውልሽ ከሶስት ዓመት በፊት ነው የምንተዋወቀው። ሚስት ናት። እኔ መንገር አልችልም። ነገር ማለት ይነገርሻል ማሪ እኮ የተለየ ነገር እኮ አይደል የነገርኩሽ ነው። ሲጀመር በካሜራ ፊት እንደዚህ ማውራት አልፈልግም። እኔ ያለፈውን ነገር ማውራት አልፈልግም። ገባሽ አይደለም ማሪ? እና ያላሳለፈው ይኸውልሽ ጥቁ ምንም እኮ የተለየ ነገር እኮ እንዴ ምን አንቺ የተለየ ነገር እንዳለ እኮ ነው ማሪ። ከሱ በፊት ሌላ ቦይፍሬንድ አልነበረሽ? በቃ ዳትስ ኢት። አንቺን ያሳለፍሽው ነገር አሳልፌያለሁ። ገባሽ አይደለ? አንቺ መስማት የለብሽም እሱ መስማት እንደሌለበት ሁላ ማለት ነው። እሱ የነገረኝ ያለው ግን በጣም ትንሽ ነገር ነበር። ኦፍ ኮርስ 4 ቀን ራሱ የማይሞላ ነገር ነበረ ነው። ኦፍ ኮርስ ዛሬ ይሄን ነገር እንቋጫው ኖ መቋጨት ምናምን አያስፈልግም። ሚሚ ፕሊዝ ስለ ክርሽ ብለሽ ኦርቶዶክስ ኮንሽም በሃይማኖትሽ የፈለግሽው ነው ማለት ሙስሊምም ሁኚ ፕሮቴስታንትም ሁኚ ሃይማኖት ይፈቀዳል እኮ እየነገርኩሽ ነው። በቃ እኔና አንቺ መሀል ትንሽ ጊዜ ነበር የነበረን። እኔ አሸንዳ አሳልፌ እስከመጣ ብቻ ነበር የነበረን ጊዜ እንደን ወደዚህ መጣ። ኦፍ ኮርስ አይደለም እንደዛ ነው መናገር የማትፈልጊው የነበረው ነገር የአራት ቀን ብቻ ነው ነገር እየነገርኩሽ አይደል? ለምን ደሞ ነው አንተ አላምንም። ከዚህ በኋላ አንተ አላምንም። ካንተ ጋር የባለፈውን ትክክል አይደለም። የባለፈው የተደረግሽው ነገር ሳይሆን ትቶኝ ስለሄደ ነው እንደዛ ያደረኩት። ተናድጄ ነው እንደዛ ያደረኩት ማለት ስሚኛ። በዚህ ልክ አንቺ ኮንፊደንስ አግኝተሽ እንደዚህ ያደረግሽበት ምክንያት አልገባኝም እኮ። ምንም ነገር አልነበረንም አይደለ? የለንም ምንም ነገር የለንም። ምንም ነገር የለንም። እኔ ቤት በጣም ደክሞኛል፣ አሞኛል፣ ምን ማረፍ ፈልጋለሁ። ቤት ተኝቼ ነበር ምናምን እኮ የዛን ቀን አልተረዳሁም፣ አልገባኝም። እኔ ለአሸንዳ ባህል ሄድኩኝ። ትንሽ ጊዜ ነበር የነበረን ከሷ ጋር ዳት ሴት ከዛ አለፈ። እሷ ውጪ ሄደች። አንተ የምታወራው ነገር ሌላ ነው። ይሄንን እኮ ነው እያወራችሁ። አዎ ልክ ነው። እኔ ወደ ውጭ ሀገር ስሄድ ዳት ሴት ለአሸንዳ ብቻ የተገናኘን ነው። ዳት ሴት ይሄው አዎ ኦፍ ኮርስ ለምን ደሞ አታምኝ? እየነገረች ከራሷ ማፍሰማሽ ከኔ ማፍሰማሽ አይደል? እኔ አታምኝ። አትወልዱ። እኔ ግን ከመጀመሪያው ቀን ጀምሮ ነበር እየነገርኩሽ የነበረው። እሷ እኮ ስለሚያናደኝ ነው እንደዚህ የሚበጠብጠው እንደዚህ ማድረገው እያለች እየነገረች ነው በአፏ አይደለ? በቃ ዳት ዘ ጌም። እኔ ለመረበሽ ነው። ከዚህ በኋላ ደግሞ አትመጣም። ቃል ገብታለች። ህይወታችሁ ለአንቺ ምን እነግርሻለሁ። ችግር የለም። ከአሁን በኋላ በቃ አልመጣም። ወደ ተዋችሁም አልገባም። እሺ አንቺም እንድትከፊ አልፈልግም። ሴት አይደለሽ? ዳት አይደለሽ ምን ሴት ስለሆንሽ ዛሬ የመጨረሻ ነገር ከሆነ አንቺ ይሄን ነገር ንገሪ። ምን ልንገርሽ? ሴት ስለሆንሽ አንቺን ማስከፋት አልፈልግም። ተናዳ አይደል? ያው ናፍቴኩም ህይወታችሁም አይደለም ፈደግ ግን እሱ አይናገር ኪሎ ዳርኸ ያፉ ዳሃለሁ ሐዲግን ስለልቀዳ ናዲግና ከምገር ዳትሴት በቃ ስላናደርከኝ ነው። ለካ አንቺ ብትናደው እንጂ ምን ነበር ማለት ነው? እና እሷ ጋር ግንኙነት ኖር አይደለም ይሄን ነገር የምታደርገው። ጽብቁ ፕሊዝ ለአይንሽ ለምን እንዴ እንዴ አውቀሽ እኮ ነው ነገር እኮ እያስመጣሽ እኮ ያለሽ። በቃ እንፍታው። አልመጣም ከዚህ በኋላ አልቻልን ጨረስን። በቃ እኮ ህይወታችን ላይ አይደል? ቆይ አሁን ዛሬ የተደረገው ነገር ከዚህ በፊት የተደረገው ነገር ምን አንተ ላይ ተደርጎብህ ቢሆን እኔ ላይ የተደረገው ነገር አንተ ላይ ተደርጎብህ ቢሆን በዚህ ልክ ነው አንተ እኔ ልታወራኝ የምትመጣው? አትሊስት ግን ልሰማሽ ሞክራለሁ። ስልኬን እኮ አታነሺም እኮ ጽብቁ። እኔ እኮ ልሰማ ነበር የሞከርኩት በጀመረ አትመልሽም። አንኳኩ ቤዛ ጋር ደወልኩ፣ ሁሉም ጋር ደወልኩኝ፣ የለሽም። ከዛ በቃ ይኸው ከራሱ አፍ ሰማሁ። ሰማሽ አይደል? ነገር ሰማሽ። ያ ካሁን በኋላ በእናንተ ህይወት አልገባም ማሪ። ፕላስ ደግሞ ልደቱ ነው ታውቂያለሽ አይደል? ይሄን ነገር
ኦ ሶሪ ይቅርታ። ብዙ ማያሳምን ነገር ቢኖርም ምንድነው ማያሳምን ነገር ቢኖረው? ቆይ በእኔ ህይወት ውስጥ እንድትመጣ አልፈልግም። እቺ ልጅ በእኔ ህይወት ድጋሜ የምትመጣ ከሆነ ኃላፊነቱን ትወስዳለህ ወይስ እንቸርካለን? ይሄው አንቺ ነው መልስ የምትሰጥሽ። ካሁን አልመጣም። እሺ እየነገርኳት አይደለ? ካሁን በኋላ እናንተ ህይወት ውስጥ አልገባም። ባለፈውም ነግሬሻለሁ። እንደዛ ሳለቅስ አይተሽኛል አይደለ? አዝኜልሽ ነው። እኔማ አዝኜልሽ ነው እኮ። እሱ ግን ሳያዝን ጥሎኝ ሄደ። ገባሽ? ከዛ እናዶኝ ነው እንደዛ ያለው። አንቺ ራሱ ካልሽ አልገባኝ ነገር ነው እንዴ? አንቺ ላይክ በሱ ምክንያት እኮ ነው ያለቀስኩት። በማን ምክንያት ነው? አንቺ ራሱ እኮ ተሽኛል። መረዳት የሚፈልግሽውን ብቻ ለምን ተረዳሽ? አንዴ ገባሽ አይደለ? በቃ ትይርሽ ተረስና አይደል እንዴ? ያ እና የባለፈው ነገር በጣም ይቅርታ። እዚህ ድረስም ያደርሳል ብዬ አላሰብኩም ነበር። በጣም ይቅርታ። እሺ ማሪ አስከፋሽ አልፈልግም። አሁን በኋላ እናንተ ህይወት ውስጥ አልገባም። ቴንክ ዩ ሁለተኛ እንዳትቀር አልገባም። እኔ ስራ ስላለኝ ልሂድ። ከመሄድሽ በፊት ጥያቄ አለኝ። ማን ነው ዋስትናችን? ማለት ከዚህም በኋላ ሁለታችሁም እውነት እንደተናገራችሁ ተናግራችኋል። ከዚህም በኋላ ማን ነው ዋስትናችን? እቺ ልጅ በእኔ ህይወት ድጋሜ ብትገባ ነገሮች ቢበጠበጡ በአንተ ምክንያት ማን ነው ኃላፊነቱን የሚወስደው? እዚህ መሀል እሱ ባልሽን ጠይቄው እኔ አልመጣም። ምን አይነት ሪስክ ነው የሚገባው? ለምሳሌ እሷ ካልመጣች ህይወቴ ውስጥ እኔ አስቤ ቀምሬ ማላረገው እኔ እሷ ጋር ካልሄድኩ ሌላ ሰው ጋር ካልሄድኩ አንቺን ብቻ ወድጄ ከተቀመጥኩኝ ምን አጠፋው? ሰው እናንቺን በቀመር አስበው እናንቺን በረበሽ ቁጥር እኔ መጠየቅ አለብኝ? ጥፋተኛ መሆን አለብኝ? እናንቺ ራሳችን ከቨር መደራረግ የለብንም? መተማመን መረዳዳት የለብንም? አንተን ባምነህም እሺ አንተ ልመንክ። እሺ በቃ አንተ ልመን። ከዚህም በኋላ ምንም ነገር እንደማይፈጠር ልመን። በጣም ኮንፊውዝድ ሆኛለሁ። እንደምታይ ማውራውን ነገር አሱ ያወቅኩት አይደለም። ይሄን ነገር እኮ ማድረገው አንተን ላለማጣት ነው። አይ ነው የኔ ፍቅር የሱ ልደት ስለሆነ ዛሬ አትጣሉ። እኔም ልሂድ። ገባሽ? ካሁን በኋላ ልደቱን ማፈርሽ እኮ እንዴ? ልደቱን በልደት ቤት አልነበረም ማክበር የነበረብኝ እኮ። እሺ በቃ ካሁን በኋላ ታከብራላችሁ። ያው ይቅርታ ብያለሁ። እንግዲህ ካሁን በኋላ እናንተ መሀል ውስጥ አልገባም። እኔ ስራችን ብቻ ነኝ። በቃ ያለውን ነገር ይሄን ሳይሰጥሽ ከራሷ ሌላ ምንም አልፈልግም። ልደቱ የሚቅርብኝ ምንም የሚቅርብኝ አንቺ ብቻ ሰላም ሁኑ። እሺ ሰላም ለመሆን እሞክራለሁ። የመጨረሻ ጥያቄ ልጠይቃት። የመጨረሻ ያለንበትን እያንዳንዱን ነገር ስልካችንን ማን ይነግርሽ? እኔም ምን ማወቅ ፈልጋለሁ። ለምን? በቃ መናገር አልፈልግም። ለምን መናገር አልፈልግም? ይሄ እኮ ፕራይቬሲ ነው፣ የኔ ነገር ነው። ፕራይቬሲ የኛ ፕራይቬሲ ነው። አንቺ ያወቅሻለሽ እኮ የኛም ፕራይቬሲ ማንም ያልኩሽ ማሬ። ካሁን በኋላ ስለማልመጣ እናንተን መከታተል አቁሜያለሁ። ከዚህ በፊት ቅባን ነበር አልነግራችሁም። ማን እንደሆነ አልነግራችሁም። ለምን እኮ መናገር ስለማልፈልግ። እሺ ችግር የለም። በራሴ ማን እንደሆነ ቢያንስ ፍንጩን ንገሪኝ። ማን ነው? ይሄ ሰው ነው ወይም ደግሞ ማንም ሰው አይደለም፣ ራሴ ነኝ። አሁን ሰው ነው እያልሽ አይደል? ሁለት ነገር እኮ ነው። ሰው አለኝ። ሰው ቀጥሬ ነው። አዎ እርግጠኛ ነሽ? ምን አረግሽ? ምን አርግሽ ነው በዚህ ልክ እኮ? ምንም በቃ ምንም አላረከኝም አይደል? በቃ ምንም አላረከኝም አልኩኝ እኮ። ኧረ አታስጨንቁኝ። ምን ነው እኮ ምንም ካረኩሽ በዚህ ልክ ሰው ቀጥረሽ የምትሰልይ ለምንድን ነው? ለምንድን ነው ደስተኛ የማትሆኑት? በቃ ወጣው አይደለ? ግን አይደለም። ከዚህ በፊት እንዴት መጣች ነው? እንዴት መጣች? ይሄ ነገር እኮ ዛሬ ካልቋጨረው ነገ እኮ ምን እንደሚፈጠር አይታወቅም። ሁሌ መሰቀቀም መኖር አለብኝ እንዴ? ለምንድን ነው የምትሰቀቂው? አልመጣም ካልኩኝ አልመጣም። አለቀ ነገሩ። እሺ የባለፈው ማስረድቼሻለሁ እኮ። ማን ነበር የሚነግርሽ? ንገሪኝ። ማን ነበርሽ የሚነግርሽ? ይሄን ብቻ ንገሪኝ። ያብስራ። እሺ አንቺ በዚህ ልክ የሁላ ፕሮሰስ የምታደርጊብኝ ጋር ምን አጠኔ ምን የበደልኩሽ ነገር አለ? ያለኝ በቃ ተፋችኝ። ያለኝ ሐዲጋካ እኮ ተይኝ በቃ ፕሊዝ። ከዚህ በኋላ አደራሽ ትችላለሁ። በቃ ቴንክ ዩ። አማርኛ አይደል እንደ ማወራው? በትግርኛ ማወራው፣ በአማርኛ ማወራው ትችላለሁ። እኔ ስራ ስላለኝ እንዴ ነው መውደዴን ትቻለሁ ማለት ግን አይደለም። እሺ ምን ማለት ነው? ምን ማለት ነው? መውደዴን ትቻለሁ አልገባኝ። ከህይወታችሁ እወጣለሁ ነው እንጂ ነገሩ እኮ እሱ መውደድ አቁሜያለሁ ማለት አይደለም። አንቺ ኤክስሽን ፍቅር ነው ማለት ነው። እኔ ኤክሲ ፍቅር እስካሁን እንዳለ ነው የምታስቢው? ኦፍ ኮርስ። እነሱን ከዚህ በኋላ አታየውም ነው? ይሄን ነው የምልህ። አላየውም እንዴ? ነግሬሻለሁ። ከእናንተ ህይወት እወጣለሁ። በፈጠረሽ አሁን ምንድን ነው የተነጋግረን የመጣነው? እሺ ምንም አላልኩም እኮ ከእናንተ ህይወት እወጣለሁ ነው እንጂ ኦፍ ኮርስ መውደዴን አላቆምም። ቀስ ብዬ ነው የምረሳም ከሆነ ቀስ ብዬ ነው የምረሳ። ምን ብለሽ ነው የምትረሺው? ነይ እንጂ አልጨረስኩም። ወሬስ አልጨረስኩም። አትፍሪ። ለመጋፈጥ እየፈራሽ ትመስያለሽ። ማሪ አልፈራሁም። ካልፈራሽ ለምንድን ነው የማታዪው? ማለቴ ከዚህ በኋላ አታዪውም ነው? አትውደጂው ነው?
ምንድነው? ምን ላድርግ? እሺ እኔ ምን ላድርግ? አንቺ ሴትዮ ከህይወቴ ውጭልኝ ወጥቻለሁ እኮ። ምንድነው ታዲያ? ወዳለሁ እኮ ግን ታረጋግኝ ነው አልችልም እንዴ? አሁን ቆይ አንቺ ሆኗል ግን ወደዋለሁ ነው ነገሩ። ትወጂዋለሽ። ስለዚህ አንቺ ከእሱ ከኔ ጋር ያላችሁ ትገራለሽ ማለት ነው። ኦፍ ኮርስ እየወደድኩ ተዋለሁ። አልደርስም። እየወደድኩ ተዋለሁ እንዴ? ቆይ ለመሄድ አትቸኩኝ። ቆይ ለምን ሴትዮ መጀመሪያ ጨርሰን ተስማምተን የመጣነው ነገር ሌላ ነገር ነው አይደል? አሁን እሱ ደግሞ ሌላ ኮንፊውዥን ነው። ምን አልኩኝ? ኮንፊውዥን ለምን ከእናንተ ህይወት ወጣለሁ አልኩኝ። ወጣው እና አሁን ታዲያ ምን አይደለ? እውነቱን ሰምተሻል አይደለ? ማለት ያልሻት ምንድነው? ወደዋለሁ ምን ማለት ነው? አንተን እኮ ነው እና ሚኒንግ የለውም። ሚኒንግ የለውም ነገር የጠበቅሽው ማሬ። ባንዴ አንድ ሰው ይረሳል፣ ባንዴ ይረሳል። አንቺ ባንዴ ነው የረሳሽው ኤክስሽን። ስለ ኤክስ ያታውሪ አይ ኖ አወራሻለሁ እንጂ አንቺ ኤክስሽን ስትረሺ ባንዴ ነው የረሳሽው። ስለ ኤክስ ያታውሪ ኤክስን ባልተውና ባረሰው ኖሮ ከሱ ጋር ይሆን ነበር። ያ ሂል ሳልታረጊ ነው ወደሱ የመጣሽ። እሱ የድሮ ላይፍ ነው፣ አይመለከትሽም። እሱ ምንም አላልኩም። የድሮ ህይወቷ ላይ አይመለከትሽም። እንዴ ወዳለሁ ነው ያልኩት። ለድሮ ህይወቷ ነው ትገባ አይመለከትሽም። አይጠበቅም። ያ እኔ እሱን ነገር ሁሉ ማምነው ነገር ነው ለማቀሳሰር አትቻለሁ። ኦፍ ኮርስ ይሄው ማሬ ነገር አለ እንዴ? ነገ ተመልሳ ቢባል ማሬ ነገ ተመልሰሽ ብትመጪ በምን እናውቃለን? አልመጣም። ካሁን በኋላ ፕሮሚስ ብያለሁ እኮ አልመጣም። ምን ሆናችሁ ነው እናንተ? አልመጣም። አትከራከሩ። አልመጣም። ጤነኛ ነው። እሺ ምን ላድርግሽ? ምን ላድርግሽ? ምን ላድርግ? ተሰቃየሁ እኮ ነው እኮ በማለት እሺ ምን ላድርግ? እኔ ምን ትኛለሽ? ይሄን አድርግ በይኝ እስኪ። ምን ማድረግ እችላለሁ? ንገሪኝ። ምን ማድረግ እችላለሁ? ማድረግም እችላለሁ። ምን እችለው ነገር አለ እኮ። ምን ላድርግ? እቺ ሴትዮ እንግዲህ ማን እንደላከት አላውቅም። ህይወታችሁ እየመጣች እየጠበቀች ምን ላድርግ? አንቺ ለመርዳት ሞክሪ፣ አይንሽን ለመግለጥ ሞክሪ ፕሊዝ። እሺ ታረክሽ። ከዚህም በኋላ ዳግመኛ እቺ ልጅ እንዳላየት እኔም ማየት አልፈልግም። አንተም ማየት አትፈልግም። ኦፍ ኮርስ ይሄው ነው። እንዳላየት ግን አድርግ። በቃ ማድረግ የምትችለው ነገር በሙሉ አድርግ። ከዚህ በኋላ እኮ አልመጣም ብላ ፕሮሚስ ገብታለች። በቃ አንቺ ከዚህ በኋላ መጠባበቅ መተማመን ያለብን። ምንም አይነት ነገር ከዚህ በኋላ ሊመጣ ይችላል፣ ግን እሱን እንጠብቀው፣ እንተማመን እያልኩሽ እኮ ነው። ከዚህ በኋላ ነው ህይወት ላይ ማንም ሰው እንዳይመጣ። እኔም የምፈልገው መሳቅ ነው የምፈልገው፣ መጫወት ነው የምፈልገው፣ ኢንጆይ ማድረግ ነው የምፈልገው ምናምን። እኔም እንዳንቺ እኮ ነው የምፈልገው። እኔ እናት እኔ አንቺ ማል የሚገባን ሰው ታዲያ እኔ እመርጣለሁ እንዴ? እሺ እንታረቀው እንታረቅ አቅሽ ነው ማለት ነው። በስመ አብ ስልክሽን አታነሺም። ተሳቀቅኩ እኮ እግዚአብሔር አስጠላኛ በጣም በልደት ቀን እንደዚህ ማለት አልነበረበት። ሻው ምን ላድርግ? ምንም አታደርጊ። እኔ ጋር ብትችል ምን እንደምትጠቅም እኔ ጋር ብትችል